ሰላም ጤና ይስጥልን እንዴት ናችሁ የተከበራችሁ ዛሬ እንግዲህ አንድ ጉዳይ ላማክራችሁ መጥቻለሁኝ ብዙ ጊዜ እንግዲህ በዚህ በፌስቡክ መንደር ላይ ከ72000 እና 73000 በላይ ተከታዮች እንዳሉን የሚታወቅ ነው የተለያዩ አዳዲስ ስፖርታዊ መረጃዎችን ይገደባባይ ስፖርት በሚለው ኦፊሻል ፔጅ ላይ ብዙዎቻችሁ ስትመለከቱም መረጃም ስታደርሱ ሲደርስላችሁም እንደነበረ የሚታወስ ነው ከብዙዎች እንግዲህ ብዙ ጥያቄዎች እየመጡ ይገኛሉ እንደነዚህ አይነት መረጃዎች በዩቲዩብ መቼ ነው የሚመጡት ወይም ደግሞ በዩቲዩብ አዳዲስ መረጃዎችን መቼ ነው የምታቀርቡልን የሚሉ ሐሳቦች ተበራክተዋል እኛም እንግዲህ ብዙ ነገሮችን ስናስብ ውጣ ውረዶች እንዳሉት የሚታወቅ ነው ዩቲዩብ ላይ አሁን መስራት ለነገሩ ግን እናንተ ካላችሁ ዩቲዩብ መስራት በጣም ቀላል ይሆናል ብለን የምናስብ ጉዳይ ነው ስለዚህ ዩቲዩብ ቻናል ከፍተናል ይገደባባይ ስፖርት የሚል ኦፊሻል የዩቲዩብ ቻናል ከፍተናል ዲስክሪፕሽኑ ላይ እናንተ ክሊክ ብቻ ማድረግ ነው የሚጠበቅባችሁ የተለያዩ ስፖርታዊ ጉዳዮች ታሪኮች እንደዚሁም ፈጣን መረጃዎች በዩቲዩብ ቻናላችን የሚቀርብ ይሆናል ከዛ በተረፈ ያው የቲክቶክም የቴሌግራምም እንደዚሁም ደግሞ አሁን እንደምትመለከቱትም የፌስቡክ ኦፊሻል ፔጃችን ለብዙዎች ተደራሽ እንደሚሆን የሚታወስ ነው እንግዲህ ከናንተ አንድ ጉዳይ ነው መንፈልገው ይሄም ጉዳይ እንግዲህ ከ73000 በላይ ፎሎወር ያለው ይህ ኦፊሻል ፔጅ ቢያንስ ሩቡ እንኳን ሰብስክራይብ መደረግ አለበት ከናንተ ይሄን ነው የምንጠብቀው ሩቡ ማለት ከ10000 በላይ ሰብስክራይብ ከጀመረ ብዙ ተደራሽ ይሆናል ማለት ነው ስለዚህ ኦፊሻል የዩቲዩብ ቻናል ከፍተናል ማለት ነው ይሄንንም እንግዲህ ሰብስክራይብ ያረጋችሁ ከናንተ የሚጠበቅባችሁ ይሄ ነው እናመሰግናለን